ስለ ማቴማቲካል ኢንደክሽን ነው እኛ ቪዲዮ ላይ የምናየው። ዩዥዋሊ ይሄኛው ማቴማቲካል ኢንደክሽን በፍሬሽማንም ኮርስ ነው የትኛውም ማትስ ውስጥ በጣም አትራክቲቭ የሆነ ቶፒክ ነው። ደስ አይልም፣ ግን ደግሞ ወርክአውት ላይ ኤግዛሞች ላይ ስለሚወጣ እንዴት መሰራት እንዳለበት ማወቅ አለብን። ስለ ማቴማቲካል ኢንደክሽን ፉል የሆነ አንደርስታንዲንግ እንዲኖረን ከተፈለገ ከቤዚክ ፕሪንሲፕል እንነሳለን። ምንድነው አይዲያው? ዋትስ ማቴማቲካል ኢንደክሽን? አይዲያ ሁላ ማቴማቲካል ኢንደክሽን እንደሆነ እናይና ከዛ ቀስ በቀስ ዴቨሎፕ እያደረግን እንሄዳለን። ይሄኛው የሆነ ኦርዲናሪ የሆነ ዴፊኒሽን ሰጥቼ ይችላል ከኔ የሆነ ከዛ ወደ ማቴማቲካል ተርምስ እንሄድና ከዛ ደግሞ ቀስ ብለን እንደዚህ ከሆነ አሪፍ ነው ብዬ ስላሰብኩ ነው። ማቴማቲካል ኢንደክሽን ምንድነው? ኢትስ a method that allows us to prove something is true for every natural number or የተሰጠን ዶሜን ውስጥ ያለውን ነገር የሆነ ፎርሙላ ሲሰጠን ፎር ኤግዛምፕል ዝም ብለን በእኛም n ማይነስ 1 ተሰጥቶን የሆነ within the natural numbers 1 2 ብሎ ሲቀጥል ይሄ ፎርሙላ ለሁሉም ፎሎ ያደርጋል ወይም ሁሉም ላይ ይሰራል ለማለት ፕሩቭ ለማድረግ ከፈለግን there are different ways። ይሄኛው ዶሜናችን ትንሽ ቢሆን በእያንዳንዱ እያስገባን ቼክ ማድረግ እንችል ነበር። ግን ትልቅ የሆነ እንትን ያለው ሜምበር ያለው ዶሜን ከሰጠን ከባድ ስለሚሆን እንደምንጠቀመው ማቴማቲካል ኢንደክሽን የሚባል ፕሩቭ አደረግነው ማለት ነው የምንጠቀመው። ይሄ ማለት a2n - 1 ለሁሉም ሜምበርስ ኦፍ ዘ ዶሜን ይሰራል የሚለው ለማለት ነው። አይዲያው አሁን ወደ ማቴማቲካል እንትኑ ሳንሄድ አይዲያው ምንድነው? እንዴት ነው የምንሰራው? ይሄንን እንዴት ነው ፕሩፍ ተጠቅመን ለሁሉም ሜምበር መስራት የሚችላል የሚለውን አይዲያው ለማሳየት the first thing is we should statement is true for the first number። ይሄ ማለት within our domain the first number እዚህ ጋር ምንድነው? አንድ ነው። ይሄኛው ፎርሙላ ኦር የተሰጠን ፎርሙላ 2n - 1 ለአንድ ለፈርስት አንድ የሚሰራ ከሆነ ወር ለፈርስት ሜምበር የሚሰራ ከሆነ እሱን እናሳያለን አንድ። ከዛ ሁለተኛ ላይ ምንድነው የምናደርገው? show the statement is true for some number k የሆነ k ነምበር ደግሞ እንወስድና ለሱም ደግሞ ይሄኛው ፎርሙላ እንደሚሰራና እንደማይሰራ እናሳያለን። then we show it must be true for k + 1 ከዛ ለk + 1ም true እንደሆነና እንዳልሆነ እናሳያለን። ምንድነው አይዲያው? ለምሳሌ እንበልና our formula is ብሎ to the n ነው። የሆነ የተሰጠን ፎርሙላ x እንበለው። የተሰጠን ፎርሙላ ይሰራል ወይስ አይሰራም የሚለውን ቼክ ለማድረግ the first thing is አንደኛው ሜምበር እናስገባበታለን ይሰራል። ከዛ within this ይሄ ማቴማቲካል ኢንደክሽን ውስጥ ምንድነው የምናስበው? ይሄኛው ፎርሙላ ለሆነ k የሚባል ነምበር እዚህ መሃል አለ፣ ግን k is greater than ይሄኛው ነው 1 ለk የሚባል ነገር ይሰራል ብለን አስዩም እናደርጋለን። ለk ይሰራል ብለን እናስባለን። ከዛ ምንድነው የምናደርገው? ፕሩቭ የምናደርገው ለk የሚሰራ ከሆነ ለk + 1 መስራት አለበት ነው። why k + 1? ይሄ ማለት ለምሳሌ እንበል ይሄኛው k = 39 እንበል አይደል? ከዛ 39 አስገብተን እንሰራለን አይደል? ከዛ ይሄ ሜቢ አቦሰጡም ሊሆን ይችላል፣ ቻንስ ሊሆን ይችላል የሰራበት ምክንያት። ስለዚህ ሹር ለመሆን የሚቀጥለውን ነምበር ቼክ እናደርጋለን ማለት ነው። 40 ለ40ም ከሰራ ይሄ ማለት ፎርሙላ ለመጀመሪያ ሰርቷል። then for the consecutive የሚባሉ ለሁለት የማናውቃቸው ቁጥሮችም ሰርቷል። ምን ማለት እንችላለን? ይሄ ፎርሙላ እንደዛ ፕሩቭ ማድረግ እንችላለን ማለት ነው ይሰራል ብለን። አሁን ደግሞ ምን ማድረግ እንችላለን? let's see mathematical terms። አሁን ያወራነው ሲምፕሊፋይ አድርገን እንዴት ማቴማቲካል ኢንደክሽን ምን እንደሆነ ለማየት ሞክረን አሁን ደግሞ በማቴማቲካል ተርምስ በማቴማቲካል ተርምስ suppose you want to prove some statement pn የሚባለው statement is true for all natural number። ይህ ናቹራል ነምበር ብቻ ሳይሆን የተሰጠን ዶሜን ውስጥ ነው። it can be intigersም ሊሆን ይችላል depends። ከዛ the step we use especially ይሄኛው ቴምፕሌቱን በኋላ አስቀምጥላችኋለሁ፣ ግን የምትጠቀሙበትን ፎርማት ለወርክአውት አንዳንድ አስተማሪዎች ሲሪየስ ስለሚሆኑ ፎርማቱ ስለሚጠብቁ what we gonna do step 1 ላይ ምንድነው የምናሳየው? we try to show p1 is true ለፎርሙላችን ማለት ነው። ይሄ ማለት p1 አስገብተንበት ፎርሙላ ትሩ ከሆነ we proceed to the step 2። ይሄኛው before that step 1 ምን ነው የሚባለው? ቤዝ ኬዝ ይባላል because we use the base number ስለምንጠቀም ማለት ነው። ቤዝ ነምበር ማለት the first member of የኛ ዶሜን የተሰጠን ውስጥ then the step 2 we assume pk is true for some arbitrary number። ምን ያለው ይሄኛው it is a fancy way of saying ምን ነበር ያለው እዚህ ጋር the statement is true for some number k የማናውቀው arbitrary k የሆነ ለማሳየት እንሞክራለን። ከዛ ይሄኛው ደግሞ ምንድነው የሚባለው? ኢንዳክቲቭ ሃይፖቴሲስ። ይሄኛው ስቴፕ ኢንዳክቲቭ ሃይፖቴሲስ ይባላል። then ከይሄኛው ካሳየን በኋላ ምንድነው የምናደርገው? ይሄኛው እዚህ ጋር አሰምሽን ነው፣ በኋላ ምን እንደሆነ እናሳያቸዋለን። አስዩም ነው የምናደርገው እዚህ ጋር። ከዛ ስቴፕ 3 ላይ ምንድነው then we try prove that pk being true for pk1 pk + 1 to be true። ይሄ ማለት pk ፕሩፍ ካደረግን pk አስዩም አድርገን ካሰብን ይሄኛው ፕሩፍ
እንዲሆን ኦር እንዲሰራ ፎርስ ያደርጋል ብለን ፕሩቭ ማድረግ አለብን ማለት ነው። ዘን ዊ ጎ ኦን ቱ ዘ ኮንክሉዥናችንን እንደዚህ እንጽፋለን ማለት ነው። ፒኤን ኦር የተሰጠን ፎርሙላ ኢዝ ትሩ ፎር ኦል ናቹራል ነምበር ብለን ኦር ደግሞ የተሰጠን ዶሜን ኤን ኢዝ ግሬተር ዛን ቤዝ ነምበር ማለት ነው። ይችኛዋ ቤዝ ነምበር ስለሆነች ይህኛው የሚገባችሁ በኤግዛምፕል ነው። አንድ እዚህ ጋር ማለት የምፈልገው የማቴማቲካል ኢንዳክሽን ኢዝ ናት ክሬቲቭ የምንሆንበት ነገር አይደለም። ይሄ አንድ ተማሪ ጎብዙ ከአይምሮ የሚሰራ ነገር ሳይሆን ሞር ጥያቄዎችን የሰራ ሰው ነው የሚሰራ። ምክንያቱም ደሴም ፎርማት ነው የሚጠቀሙት ጥያቄዎቹ። ሶ ሞር ዩ አር ኤክስፖዝድ ብዙ ጥያቄዎች ሞር ጥያቄዎችን የመመለስ እድል አላችሁ ማለት ነው። ስለዚህ ምንድነው የምናደርገው በዚህ ቪዲዮ ብዙ ጥያቄዎችን ለመስራት እንሞክራለን። ከቤዚክ ኤግዛምፕል ጀምረን ምን አይነት ቴክኒኮችን መጠቀም እንደምንችል፣ በምን አይነት ቫራይቲ ዌይስ ጥያቄ መምጣት እንደሚችል እንጀምራለን ማለት ነው። ሶ ኤግዛምፕል ነምበር 1 ኢት ኢዝ ከሲምፕል ነው የምንጀምረው ብዬ ስላሰብኩኝ ነው። ሶ እዚህ ላይ አንደርስታንድ እንድታደርጉልኝ የምፈልገው ኢንዳክሽን ፕሮብሌምስ የሚመጡት በተለያየ ዌይ ነው። አንዱ ቤዚክ አልጀብሪክ ፕሮብሌም ነው። አሁን ለትንሽ ጥያቄዎችን እንሰራበታለን። ከዛ በዲቪዚቢሊቲ ሊመጣ ይችላል። ከዛ በኢኒኳሊቲ ይመጣል በተለያየ ሁኔታ። ሶ ሁሉንም ጥያቄዎች ወይ ትንሽ ጥያቄዎችን እንስራና ከዛ ሞር ጥያቄዎች ደግሞ ሄዳችሁ ትሰራላችሁ። ሶ ትሪክ ሂር ኢዝ ቱ ኢንዳክሽን ፕሮብሌም ለመስራት ማቴማቲካል ኢንዳክሽን ላይ ወርክአውትን ለመስራት ብዙ ጥያቄ መስራት ነው እንጂ ክሬቲቭ መሆን አይደለም፣ ምንም መሆን አይደለም። ሶ እንጀምር። የኛው ሲምፕል ዋን ነው። ምንድነው የሚለው ፕሩቭ ዛት ፒኤን የኛው ተሰጥቶናል ስቴትመንት ከዛ ኢዝ ኢኳል ቱ ኤን ኢንቱ ኤን ፕላስ 1 ኦቨር 2 ፎር እቺኛው መያዝ አለብን ፎር ኤን ኢዝ ግሬተር ዛን 1። የኛው ማለት በሌላ አገላለጽ the summation of the natural numbers ከዚህ ጋር እኩል መሆኑን ፕሩቭ አድርግ ነው። በተለያየ ሁኔታ ፕሩቭ ማድረግ እንችላለን። since we are talking about mathematical induction በማቴማቲካል ኢንዳክሽን እናወራለን። ሶ ይሄኛው ፈርስት ጥያቄ ላይ ብዙ ስለ ስቴፖቹ አወራና አካትትና ደን የቀሩት ላይ ዳይሬክትሊ እየሰራን አይደለም ማለት ነው። ምን ላይ ያለው ስቴፕ 1 ላይ ቤዝ ኬዝ ብለናል አይደል? ቤዝ ኬዝ which mean we try to prove ለp1 ትክክል እንደሆነ ቼክ እናደርጋለን ማለት ነው። ስለዚህ pn is equal to 1 ነው አይደል? 1 እናስገባበትና 1 into 1 plus 1 over 2 ስንት ነው? 1 so 1 is equal to 1 so ለp1 ይሰራል ማለት ነው። ቤዚክ ኬዛችን ነው። ከዛ ምንድነው ስቴፕ 2 ኢንዳክቲቭ ሃይፖቴሲስን ስቴፕ 2 ኢንዳክቲቭ ሃይፖቴሲስ ላይ ምንድነው የምናስበው መሰላችሁ? ፒ we assume ይሄ ማለት we assume pk is true ብለን ነው የምናልፈው። ይሄ ማለት ነው pk which means 1 plus 2 plus 3 plus ሄዶ እስከ k ያለው is equal to k ይሄኛው ትሩ ነው ብለን አስዩም እናደርጋለን። ኢንዳክሽን ላይ ያለው ተማም ነው። ሶ we assume pk is true። ከዛ ምን እንደምናደርገው ይሄ pk ትሩ ከሆነ ብለን ካሰብን we have to prove that pk plus 1ም ትሩ መሆኑን ፕሩቭ ማድረግ አለብን ነው። ሶ ይሄኛው ምንድነው ኢንዳክቲቭ ሃይፖቴሲስ ስቴፕ ነው። እኛ ደግሞ ምንድነው ፕሩቭ እናደርግበታለን ማለት ነው። ሶ how do we do that? ከዛ አሁን ወደ ማትሱን ሄድ ማለት ነው። ስቴፖቹ እንደዚህ ናቸው። ሶ ሲሰሩ ወርክአውት ላይ እነዚህን ስቴፖች ብታስገቡት ሞር ፌቨራብል አንዳንድ አስተማሪዎች እንትን ሊሉ ስለሚችሉ ማለት ነው። ስለዚህ ፕሩቭ እናድርግ። ምን ብለናል? ይሄኛው ትሩ ብለን አስበናል። ሶ what is pk plus 1? pk plus 1 ማለት በሌላ አገላለጽ ማለት ነው 1 plus 2 plus 3 plus ብለን እንሄድና plus k plus 1 ማለት ነው አይደል? which is equal to በዚህ ቦታ ማስገባት within this ማስገባት ነው አይደለ? ኬውን ይሄ ማለት k plus 1 into k plus 2 ነው የሚሆነው over 2 ሶ ምንድነው ፕሩቭ እናደርገው? ይሄ pk plus 2 ከዚህኛው ጋር እኩል ይሆናል ወይ አይሆንም ነው። ኦር ዲስ ሳይድ ከዚህ ጋር እኩል ይሆናል። ሶ እዚህ ጋር አንደርስታንድ እንደምታደርጉልኝ ሁሉም ጥያቄዎች ደሴም አይነት አሰራር የላቸውም ኢንዳክሽን ላይ። ለዛ ነው ኮንፊውዚንግ የሆነው። ሶ with algebraic problem or ይሄ ሰሜሽን ላይ ስንጠቀም ምንድነው ፕሩቭ ማድረግ ነው እንሞክረው። እንዴት ነው የምንሰራው? we try to prove ይሄኛው ሳይድ ከዚህኛው ሳይድ ጋር እኩል ነው የሚለው።
ሶ ቀደም ምን አሰምሽን ወስደናል? ምን አሰምሽን ይሄኛው ፒኬ ትሩ ነው ብለን ወስደናል አይደለ? ሶ ከዚህ ላይ ይሄኛው ስቴትመንት ሾውሳስ ፒኬን የሚያሳየን አይደል? እስከዚህ ያለው ከዚህ ጋር እኩል ነው። ሶ what we gonna do is እኛው እንወስዳለን። ሶ ይሄኛው ስቴትመንት በሌላ አገላለጽ ማለት ነው ፒኬ ፕላስ 1 is equal to ፒኬ ፕላስ ኬ ፕላስ 1 አይደል? ይሄኛው ከዚህ ጋር እኩል መሆኑን ማሳየት ነው ማለት ነው። ከዛ ፒኬ ይሄኛው ደግሞ ምን ብለናል? ከዚህ ጋር እኩል ነው ብለናል። እዚህ ጋር አሲዩም አድርገን ወስደናል ማለት ነው። ከዛ ያለው ኬ ፕላስ 1 ነው። ለመማረግ ነው ይሄኛውን እንትን ለማለት ኬ ኢንቱ ኬ ፕላስ 1 መቼም ይሄኛው ፍራክሽን መስራት እንትን ነው ክሮስ አዱ ነው እንግዲህ ጀስት እንትን ማለት ነው። ከዛ ሲምፕሊፋይ ስናደርግ ከዚህ ሁለቱ ኬ ፕላስ 1 አለን። ስለዚህ ኬ ፕላስ 1 እናስወጣና ኬ ፕላስ 2 ኦቨር 2 which is ከዚህ ጋር እኩል ሆነ ማለት ነው። ስለዚህ ኮንክሉዥናችን ላይ ኤግዛም ላይ ምንድነው የምናለው? ሄደን ኮንክሉዥናችን ላይ ኮንክሉዥን እና ምንድነው የሚለው ፒኤን ኦር ብለን ከፈለግን ፒኤን እኛው መደርደር እንችላለን ኢዝ ትሩ ፎር ኦል ኤን ዊች አር ግሬተር ዛን ኤን ቤዝ ነምበር ማለት ነው። ቤዝ ነምበራችን ስንት ነው? አንድ ነው። ሶ እንደዚህ እንሰራለን። this is the first question። ሁለተኛ ጥያቄ prove that 1 plus 3 plus 5 plus ብሎ is equal to n square መሆኑን ፕሩቭ አድርገናል። ፎር አር የተሰጠን ዶሜን ይሄኛው ነው። ሶ እዚህ ጋር ምን እንደምናደርገው we'll try to prove እንደቀደሙ ምንም ነገር የለም። the step 1 is the base number true መሆኑን እናሳያለን። the base number እዚህ ጋር አንድ ነው የተሰጠን። ሶ 1 is it equal to 1 square? yes። ሁለተኛ ላይ ምንድነው ሰሜሽን ኦፍ አይደል እስከ ኬ ያለው ሰሜሽን is equal to ከኬ እስከ ትሩ ነው ብለን እናስባለን እንጂ አስዩም እናደርጋለን። ሶ which is 1 plus 3 plus 5 ብለን ሄድና በዚህ within this k እናስገባለን። 2k minus 1 is ከኬ ስኩዌር ጋር አስዩም እናደርጋለን። ከዛም ምን እንደሚቀረን እኛው ፕሩፍ ማድረግ ነው ማለት ነው። እንደቀደሙ ፕላስ 2k minus 1 ነው እዚህ ጋር ያለን ፕላስ ብለን k plus 1 እናስገባታለን እዚህ ውስጥ 2k plus 1 into minus 1 ነው የምናደርገው። ይሄኛው ከምን ጋር እኩል መሆን አለበት ነው የምንለው አይደል? ቆይቺን ነገር ወደዚህ እናስጠጋት። ኦኬ ጊዜ ለመቆጠብ ማይነስ 1 ይሄኛው ከምን ጋር እኩል መሆን አለበት? ይሄኛውን k plus 1 እዚህ ውስጥ እናስገባለን። k plus 1 ስኩዌር ጋር እኩል መሆን አለበት እንላለን አይደል? ሶ ይሄኛውን ሲምፕሊፋይ ማድረግ ነው። 1 plus 3 ብሎ ይቀጥልና ከዛ ፕላስ ከዚህ 2k ማይነስ አለን ዘን ይሄኛው ምንድነው የሚሆነው 2k plus 1 ነው የሚሆነው is equal to k1 plus ስኩዌር ጋር እኩል ነው ይሆናልን ብለን ይሄኛው ፕሩፍ እናደርጋለን። ሶ ቀደም እንዳልኩ on the summation ምን እንደምናደርገው we try to prove ይሄኛው ሳይድ ከዚህኛው ሳይድ ጋር እኩል መሆኑን ይሄኛው ለሰሜሽን ብቻ ነው የሚሰራው ሌላ ነገር አይሰራም። ሶ what we gonna do is ምንድነው ያለን ይሄኛው ከዚህኛው ጋር ደሴም ነው። ከዛ ምን ብለናል? እሱ ኬ ስኩዌር ነው። ስለዚህ ኬ ስኩዌር መውሰድ እንችላለን። ፕላስ ብለን 2k ፕላስ 1 ነው። ከዛ ኬ ስኩዌር ነው። ይሄ ደግሞ ምን ያሳየናል? ይሄ መስቲ ይሄ this one is k plus 1 ስኩዌር ለራሱ አይደል? መቼም ይሄንን አሳዩኝ። ኦኬ ሶ ይሄኛው ከዚህ ጋር እኩል ነው። ሶ we proved it ማለት ነው። ከዛ ኮንክሉዥን ላይ እትትትት ማለት ነው ማለት ሄደን እንትና ስለሆነ ኦኬ ሶስተኛ ጥያቄ ትንሽ ከበድ እያደረገን ይላል። አይ ቲንክ ይሄኛው ሞጁላችሁ ላይ አለ አማሹዶ ሶ ምንድነው የምናደርገው? ጥያቄ ምንድነው? prove that the summation of the square of the natural numbers is equal to ከዚህኛው ጋር እኩል ነው። the same ቴክኒክ ነው የምንጠቀመው just ይሄኛው ፕሮሰሱ ይረዝማል እንጂ our domain is n is greater than 1 ሶ ለሰሜሽን ምን አይነት ሜተድ እንደምንጠቀም አይ ቲንክ ፎርማቱን እያያችሁ ነው ብዬ ተስፋ አደርጋለሁ። ሶ the first thing is we try to prove for the base number is 1 ነው። ስለዚህ
1 square is equal to 1 plus 1 into 2 plus 1 over 6 ይሄኛው 2 ነው ይሄኛው 3 ነው 6 over 6 1 ይሰራል። ለዋን ከሰራ ምንድነው የምናደርገው? አስዩም ምንድነው የሚሆነው? ለኤስኬ ትሩ ነው ብለን አስዩም እናደርጋለን። ይሄድና ፕላስ k square is equal to k into k plus 1 2k plus 1 over 6 ከዛ ምን ነው ይቀራል? then ፕሩፍ ማድረግ ፕሩፍ ፎር ኤስኬፕ ቀደም እንዳልኳችሁ ምንድነው የምናደርገው? እንሄድና ፕላስ k square plus k plus 1 square አይደል is equal to k plus 1 አይደል በእነ ቦታ ማስገባት ማለት ነው። ግን k plus 2 ከዛ 2k plus 3 over 6 what's our goal? ይሄኛው ሳይድ ከዚህኛው ሳይድ ጋር እኩል መሆን ፕሩፍ ማድረግ ማለት ነው። ይሄኛው እስከዚህ ያለው ከዚህኛው ጋር እኩል ነው። ይሄኛው ደግሞ ያገኘው ስንት ነው? k into k plus 1 2k plus 1 over 6 plus ከዚህኛው k plus 1 ስኩዌር ምንድነው ማድረግ የምንችለው? እስቲ ይሄኛው የተለያየ ሜትር መጠቀም ትችላላችሁ። ግን ምንድነው የምናደርገው? k plus 1 እናውጣ እስቲ ሲምፕሊፊኬሽን k plus 1 እናውጣለን። ከዛ ምንድነው የሚቀረን እዚህ ጋር k 2k plus 1 plus over 6 k plus 1 ይቀረናል ማለት ነው። ከዛ k plus 1 k into 2k plus 1 then 6k 6 over the whole 6 አይደል? ከዚህ ለምንድን ነው የምንረዳው? እስቲ የላቺ ወረቀት እየጨረሰብን ስለሆነ ወይ እቺኛውን እዚህ ጋር እንጨርሳት እስቲ። ምንድነው k into 2k plus 1 plus 6k plus 6 አይደል? ይሄኛው 2k square plus 7k plus 6 ነው የሚመጣው አይደል? ይሄኛው ፋክቶራይዝ ስናደርገው ምንድነው የምናገኘው? ታይምስ ይሄኛው ፋክቶራይዝ አድርጉት እናንተ። እኔ ለራሴ ስለረኩኝ ይሄኛው 2k plus 3 into k plus 2 ነው የምናገኘው። ይሄኛውን መተን እዚህ ጋር እናስገባ። ከዚህ ጋር k plus 1 አለ። ይሄኛውን ደግሞ ፋክቶራይዝ አድርገው እዛ ሰፈር ሄጄ ምን እንዳገኘው 2k plus 3 into k plus 2 ነው over 6 ለሴም ነው እኮ ነው። ስለዚህ ኮንክሉዥን ላይ ሄደን ማውራት ነው ማለት ነው። እንደዚህ ሆነ ብለን ኦኬ። ወደ ሌላ ጥያቄ ቁጥር 4 ኩዌስችን ነምበር 4 ምንድነው? ይሄኛው አይ ቲንክ ይሄኛውም ከሞጁል ነው። our domain is greater than 2 ይሄ ማለት our ቤዝ ነምበር የምንለው s2 ነው። ስለሱ ፕሩቭ እናደርጋለን ማለት ነው። s2 ማለት እንደዚህ ማለት አይደል ታይምስ 3 is equal to 2 over 3 የሚለውን ፕሩቭ ማድረግ አለብን። ይሄ 1 over 2 plus 1 over 6 ሲደመር 2 over 3 ነው የሚመጣው። ስለዚህ ከዚህ ጋር እኩል ነው right። ምንድነው ፕሩቭ ለማድረግ የምንሞክረው ማለት ነው። አሁን ደግሞ or we assume the next step is inductive hypothesis ብለናል። we assume SK true ብለን assume እናደርጋለን። ይሄ ማለት 1 times 2 plus እንሂድና 1 over k into k plus 1 is equal to k over k plus 1 የሚለውን assumption assume እናደርጋለን ማለት ነው right። here is a trick here። እንደዚህ ጥያቄ ሲመጣ ደስ የሚል ጥያቄ ሲመጣላችሁ ማድረግ ያለባችሁ ማለት ነው። አሁን ይሄኛው ጊቨን ነው። ቀሰለ እንሂድበት።
ኤስኬ ፕላስ ዋን የኛውን አሲም አድርገናል። 1 ኦቨር 1 ታይምስ 2 ፕላስ 2 ታይምስ 3 ብለን ፕላስ ይሄድን የኛ ኬ ፕላስ 1 ኢንቱ ኬ እቺ ኬ ያለች የቅድሙን እንደዚህ ስቴፕ እንጠቀማለን። ኬ ኦኬ ከዛ ለኬ ፕላስ 1 ደግሞ እንመጣ ኬ ፕላስ 2 ይመጣል ኢንቱ ኬ ፕላስ 1 ኦቨር ኬ ፕላስ 2 ይሆናልን የሚለውን ጥያቄ ፕሩቭ አደረግን። ሶ ይሄኛውን ጥያቄ ሶልቭ ለማድረግ መጀመሪያ ምን እንደምናደርገው መሰላችሁ? ዊ ትራይ ቱ ሲምፕሊፋይ ዲስ ዋን አይደል? ይሄኛውን ሲምፕሊፋይ ለማድረግ እንሞክር። እንዴት ነው ሲምፕሊፋይ ለማድረግ እንሞክር? ሶ ከዚህኛው ጋር አይ ቲንክ ኢትስ ፓርሻል ፍራክሽን ዲኮምፖዚሽን አይደል? ፓርሻል ፍራክሽን ዲኮምፖዚሽን የሚባል ሃይስኩል ላይ ተምራችኋል። ዲኮምፖዚሽን አይደል? ይሄኛው ለሰሜሽን አይ ቲንክ ሰሜሽን ስትማሩ ላይ እንዴት ሲምፕሊፋይ ማድረግ እንዳለባችሁ ሶ ፓርሻል ፍራክሽን ዲኮምፖዚሽን how does partial fraction decomposition work እሱን ሄዳችሁ ቼክ ማድረግ ትችላላችሁ። ሶ በፓርሻል ፍራክሽን ዲኮምፖዚሽን ይሄኛው 1 into k plus 1 ምንድነው የሚሆነው? እንዴት ነው በፓርሻል ፍራክሽን ዲኮምፖዚሽን is equal to 1k minus 1 of k plus 1 ነው በፓርሻል ፍራክሽን ዲኮምፖዚሽን ማለት ነው ይሄኛው። ሶ ምን ማድረግ እንችላለን ከዛ? ስለዚህ ይሄኛውን ኤስኬ we can simplify it by saying ይሄኛው መጠቀም ማድረግ እንችላለን። k is equal k ከ1 ጀምሮ እስከ n if it runs from ከዛ we can simplify 1 አይደለ? ለዚህ ሲምፕሊፋይ ማድረግ ኬት ነው ያመጣው? ኬትም አላመጣው። it's partial fraction decomposition I hope የራሳችሁት ካላችሁ ሄዳችሁ ሪድ ማድረግ ትችላላችሁ። ሶ ከዚህ ላይ የሆነ ትሬንድ እናያለን። እስቲ 1 እናስገባ እዚህ ጋር 1 ካስገባን ስንት ነው የምናገኘው? 1 over 1 minus 1 over 2 ነው። ፕላስ 2 ስናስገባ 1 over 2 minus 1 over 3 ፕላስ 1 over 3 ስናስገባ 1 over 3 minus 1 over 4 እያለ ይሄዳል እንደዚህ። ከዛ ስኬት ነው የሚሄደው እስከ 1 over k minus k plus 1 ቦታ ስላልበቃኝ እዚች ጋር አስገባ። ሶ ይሄኛው ምንድነው? ይሄኛው ከዚህ ጋር ካንስል፣ ይሄኛው ከዚህ ጋር ካንስል፣ ይሄኛው ከቀጣይ ጋር እያለ ሄድና ይሄኛው ካንስል ይደረግና we will have የመጀመሪያውና እቺኛው ለብቻው። ሶ በሌላ አገላለጽ 1 minus እቺኛው n ነች አክቹአሊ አይደል? n ነው መጨረሻ ላይ የምናስገባው n plus 1 ሶ 1 እናገኘው ማለት ነው። ሶ ይሄኛው ሰሜሽን k is equal to n ሶ አስተማሪ ይሄን ሁሉ ከሚደረድር እቺኛን ቢያስቀምጥ to have been great ማለት ነው። ይሄኛው ከዚህ ጋር እኩል በሌላ አገላለጽ ማለት ነው። ፎርሙላ ላይ ምን እንዳለው 1 minus 1 over n1 plus 1 is ከዚህኛው ጋር ከየትኛው ጋር ከዚህ ጋር እኩል ነው ማለት ነው አይደል? ሶ ጠያቂ አሁን we already proved it ይሄኛውን ሲምፕሊፋይ ብናደርግ እንደዚህ ይሄኛው ነው የሚመጣው አይደል? ስናደርግ ነው ሶ በዚህ ግን ኢንዳክቲቭ እንደዚህ አይደለም። ሶ እስከዚህ ድረስ ሲምፕሊፋይ እናደርጋለን። ሶ ከዚህ ጋር የምናገኘው ማለት ነው ኤስኬ እንደዚህ ይሄኛውን ኤስኬ እንደዚህ ከምንጽፈው ላይክ ዲስ ከምንጽፈው እንዴት ማድረግ እንችላለን ማለት ነው? ኤስኬ is equal to 1 minus 1 over k plus 1 which is equal to ምን ብለናል? k over k plus 1 ብለናል ማለት ነው። so what are we trying to prove? sk plus 1 ደግሞ ምን ከምን ጋር እኩል መሆኑን ነው ፕሩቭ እያደረግን ያለነው ከዚህ ጋር። so now what k plus 1 over k plus 2 ጋር እኩል ነው የሚለውን ፕሩቭ ለማድረግ እየሞከረን ነው ማለት ነው። so እንዴት ነው የምናደርገው? like I said the same format ነው የምንጠቀመው። እቺ ትንሽ ተንዛዛች እንጂ ለማለት sk ማለት እንችላለን። or ደግሞ ያንን ደርድረን ፕላስ sk ምን ነው so sk ፕላስ ምን ይቀር 1 ኦኬ እሺ minus 1 over k plus
ስንት ሆነ? ኬ ፕላስ ዋን ኢንቱ ኬ ፕላስ ቱ ኬዝ ነው የመጣ። ቆይ እንትን ኮንፊውዝ ከምናደርጋችሁ ዲስ ዋን ይሄኛውን ወስደናል አይደል? ኦኬ ይሄኛውን ወስደናል። ይሄኛው አለ ራይት። ሶ ኤስቲ ኬ ፕላስ ዋን ማለት እዚህ ፔስት ብናደርግ ኦኬ ይሄኛው ኤስቲ ኬ ነው ራይት። ኤስቲ ኬ ፕላስ ዋን ማለት ደግሞ እዚህች ጋር ኦኬ ፕላስ ብለን እዚህች ጋር መጨመር ነው። ኤስቲ ኬ ፕላስ ዋን ለመፈለግ ኤስቲ ኬ ፕላስ ዋን ለመፈለግ ፕላስ ብለን ምንድነው የምንጨምረው? ዋን ኦቨር ምን በኢን ቦታ ማስገባት ኬ ፕላስ ዋን ማለት ነው። ኬ ፕላስ ዋን ኢንቱ ኬ ፕላስ ቱ ኮንፊውዥን እንዳትሆኑ ነው። ስለዚህ ኬ ፕላስ ዋን ኢንቱ ኬ ፕላስ ቱ ደሲም ነው ማለት ነው። ይሄኛው ፓርት ኤስቲ ኬ ነው። ይሄኛው ፓርት ደግሞ ምንድነው? ይሄኛው ፓርት ምንድነው? ይሄኛው ፓርት ደግሞ የኤስቲ ኬ ፕላስ ዋን ያስገባንበት ነው። ግን ሲምፕሊፋይ ስናደርግ ኬት ነው ምንድነው ያደረግነው? ሲምፕሊፋይ ስናደርግ ብለናል ዋን ማይነስ ኬ ነው ይሄኛው ዋን ማይነስ አይደለም ፕላስ ዋን ኦቨር ኬ ሶ ቀደም ደግሞ ኤስቲ ኬ ከምን ጋር እኩል ይሆንልናል ብለናል? ዲስ ዋን አይደል? ሶ ኤስቲ ኬ ኢዝ ዋን ማይነስ ዋን ኦቨር ኬ ፕላስ ዋን አይደል? ሲምፕሊፋይ ሲሆን ፕላስ ዋን ኦቨር ኬ ኢንቱ ኬ ፕላስ ከዛ እኛው ሲምፕሊፋይ ማድረግ ለመሞከር ማለት ነው። ኦኬ ሶ ምን ማድረግ እንችላለን? ይሄኛውን ሲምፕሊፋይ ለማድረግ ስንሞክር